ቆይ ምን አይነት ሴት ናት ግን አምናንም የምትመቸው? ንጹህ ሴት። ታዲያ እኔ ምን ያንሰኛል? ማለቴ እኔን መርጠኸኝ አሪፍ ጊዜ ብናሳልፍ። እውነት የኔ ሴት መሆን የምትችይ ይመስልሻል? በሚገባ። አንተ ብቻ እኮ ነህ ስራዬ። አስደነገሽን እኮ ቤሌን። ቅርታ እዚህ እንዳላችሁ አላወኩም ነበር። ችግር የለውም። ዛሬ ሲሞደቅ ሐሳብ የለሽም እንዴ? አቶ አምናን በእውነት እኔ እንደዛ እንዳደረገች እንድታውቅ ፈልጌ አልነበረም። ማለት ድጋሚ እንደዛ እንዳታረግ ብቻ ነበር እየነገርኳት የነበረው። ጥሩ አድርገሻል። ደህና ነሽ ጀሪ? ይህች ሴት ማናት? የያዘችው ወረቀትስ ምንድን ነው? ሜርሲ፣ ይሄ ነገር ሊያመልጥሽ አይገባም። ሴፉዬ ጓደኛዬ ይመስለኛል ዛሬ አርፍደሽ ነው የተነሳሽው። አዎ ፈልገሽኝ ነበር? አይ ጄሬት እንደሄድሽ ልጠይቅሽ ነበር። እስካሁን ልትገዙት የነበረው ልብስ አልገዛችሁም መሰለኝ። አንቺ ብልህ ልጅ ነሽ፣ ቶሎ ይገባሻል። የት እንዴት ይቻላል? ውይ እዚሁ አረፍ ብዬ ልጠብቃት በቃ። አረ ይሻላል። በቃ እኔ ፀሐይ ልሙቅ።
ስሜ ማን ነው? ሰማን ሌላ ልጅ አላት። እቺ እስስት ይህን ነገር ያቺ ሴት ማወቅ የለባትም። ምን ማድረግ ነው ያለብኝ? ቢሊን ማታ በተፈጠረው ሁኔታ በጣም አዝኛለሁ። እናቴ ዛህራ ምንም የተፈጠረ ነገር የለም። አቶ አምነን ምግቡን አልወደደውም ነበር፣ ተቀየረ። ቢሆንም ልጅ እንደዛ ሲታገርሽ በጣም ነበር የፈራሁት። አይ እሱም ቢሆን ልክ ነው። ምግቡ ካልነበረም ተቀየረ። ደግሞ አምነን አፉ እንጂ ውስጡ ንጹህ እንደሆነ ይሰማኛል። ይመስለኛል ለሚስትነት የሚፈልገትን አይነት ሴት መርጧል። የምር እኔ ትሄጂ ነበር። መቼም አንቺ መሆን አለበት። የመረጠው እኔን አይደለም ጄሪን ነው። ጥሩ ጊዜ እያሳለፉ ረበሽኳቸው። አምነን ውሳኔ መናገር የማይወድ አይነት ሰው እንደሆነ የተረዳሁት። ምናልባት እኔም ከሱ የተሻለ ሰው ይገባኝ ይሆናል። የኔ ልጅ እሱንም ቢሆን ፈጣሪ ያውቃል። ማይ ዛሬ ሚስቴን መምረጥ እፈልጋለሁ። ግን ልጄ በደንብ አስበበታል? አዎ በደንብ አስቤበታለሁ። እንግዲህ ወንድሜ ልጅ ሊያስደምመን ነው። ልጄ ማንን ለማግባት እንደወሰነ ዛሬ ይነግረናል። ጄሪ ነው ማግባት የሚፈልገው።